እሺ ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሌክ ዩቲዩብ ቻናል ተከታዮቼ ቻናሉን ከመጀመራችሁ በፊት ሰብስክራይብ፣ ሼር፣ ላይክ በማድረግ ጀምሩት። እሺ የዛሬ ቪዲዮ የምናየው ኮንትሮሊንግ ቱ ላምፕስ ፍሮም ስሪ ሎኬሽን ይላል። እሺ ሁለት አምፖሎችን በሶስት ቦታ እንዴት መቆጣጠር እንደምንችል እና እንዴት ዋይሪንግ ዲያግራሙ ሌአውት ዲያግራሙ መስራት እንደምንችል ነው የምናየው። እሺ እዚች ጋር እንደምታዩት ሌአውት ዲያግራሙ ምን እንደሚመስል እዚች ጋር እናያለን። እሺ እዚች ጋር ጀንክሽን ቦክስ አለ፣ ላምፕ አለ፣ ላምፓን ላምፕ እዚች ጋር አለ። ከታች ደግሞ ስዊች ሁለት ስዊቾች አሉ። መሃል ላይ ኢንተርሚዲየት ስዊች አለ። እነዚህ ሶስት ኢንተርሚዲየት ስዊቾችን ተጠቅመን ሁለት ስዊች ተጠቅመን እንዴት መቆጣጠር እንደምንችል ነው የምናየው። እሺ እዚች ጋር ጃንክሽን ቦክስ አለ። ሁለተኛው ላይ ላምፓን አለ፣ ላምፕቶ አለ፣ ጃንክሽን ቦክስ አለ። ሌአውት ዲያግራሙ ይሄኛውን ይመስላል። ሌአውት ዲያግራሙ ይሄኛውን ይመስላል። እሺ ዋይሪንግ ዲያግራሙ ደግሞ ምን እንደሚመስል እናያለን። ዋይሪንግ ዲያግራሙ ይሄኛውን ይመስላል። እዚች ጋር ፌዝ አለ፣ ኒውትራል አለ። ከዛ ደግሞ ስዊቾቹ አንደኛው ቱ ስዊች እዚች ጋር አለ። እዚህ መሃል ላይ ኢንተርሚዲየት ስዊች አለ። መጨረሻ ላይ ደግሞ ሁለተኛ ቱ ስዊች አለ ማለት ነው። እነዚህን ስዊቾች ተጠቅመን እንዴት ማብራት ማጥፋት እንደምንችል ነው የምናየው። እሺ ምናልባት የዚህ አፕሊኬሽን ኤሪያ መኝታ ክላስ ሊሆን ይችላል። ማስተር ቤድሩም ያለው አንደኛው መግቢያው ጋር ብናደርገው የበሩ መግቢያ የመኝታ ክላሱን፣ ሁለተኛው ደግሞ በአንደኛው ሳይድ ማድረግ እንችላለን ማለት ነው። አንደኛው ደግሞ ቱ ስዊቹን ማነው ኢንተርሚዲየት ስዊቹን በጎን በኩል ሁለቱን በጎን በጎን ማድረግ እንችላለን ማለት ነው። ሌላ ደግሞ አፕሊኬሽን ኤሪያ ሳሎን ሊሆን ይችላል። ለምሳሌ ቲቪ ስናይ ገብተን አብርተን መጥተን ከዛ ቲቪው ጋር መቀመጫው ጋር ሶፋ ላይ ሆነን ላይቱ የሚረብሸን ነገር ቢሆን ኢንተርሚዲየት ስዊቻችን በመጠቀም ማብራቱን ማጥፋት እንችላለን ማለት ነው። እና የዚህ የኢንተርሚዲየት ስዊች መኖሩ በጣም ብዙ ጥቅም አለው። እሺ እስቲ እንዴት እንደሚሰራ ደግሞ እንየው። እዚች ጋር ቱ ስዊች እንደሚታወቀው አንድ ገቢ እና ሁለት ወጪ ያለው፣ አንድ ገቢ ሁለት ወጪ ያለው ማለት ነው። ገቢው ከኮመን ጋር የሚታሰር ነው። ሁለተኛው ደግሞ ኢንተርሚዲየት ስዊቻችን ስንት ፒን አለው? እዚች ጋር ያለው ስድስት አለው። ኖርማሊ ኢንተርሚዲየት ስዊች ሁለት አይነት ናቸው። ባለ አራት ፒን አለ፣ ባለ ስድስት ፒን አለ። ባለ አራቱ ሲሆን ቀጥታ ነው የምንጠቀማቸው ኤል ዋን ኤል ቱ ኤል ስሪ ኤል ፎር ብለን ማለት ነው። ግን ስድስት ፒን ሲሆን ዲያጎናሊ መታሰር አለባቸው። ዲያጎናሊ መታሰር አለባቸው። ኤል ዋንም ከኤል ቱ ጋር ኤል ዋን ቱ ከኤል ቱ ዋን ጋር መታሰር አለባቸው ዲያጎናሊ። እንደዚህ ማሰር አለብን። እሺ እንደዛ ካሰርም በኋላ ኢንተርሚዲየት ስዊቻችንን ካሰርነው በኋላ በዚህ መልኩ ከዛ ፌዛችን ከዲስትሪቢዩሽን ፖርት ከሜይን ዲስትሪቢዩሽን ፖርት የሚመጣውን ፌዛችንን ከኢንተርሚዲየት ማነው ከቱ ስዊቻችን ከኮመኑ ጋር እናስረዋለን። ከኮመኑ ጋር ቱ ስዊቻችን አንድ ገቢ ሁለት ወጪ ያለው ብለናል። ከገቢው ጋር እናስረዋለን ማለት ነው። ከኮመኑ ጋር ካሰርነው በኋላ ወጪዎቹ ደግሞ አሉ። ሁለት ወጪዎች ያሉትን እዚህ ኤል ዋን እና ኤል ቱን ከምን ጋር እናገናኛቸዋለን? ከኢንተርሚዲየት ስዊቻችን ኢንተርሚዲየት ስዊቻችን ከኮመኖቹ ከኢንተርሚዲየት ስዊች ኮመኖች ጋር
ኤል1 እና ኤል2 የሚባሉ ኮመኖች አሉት ማለት ነው። ስድስት ፒን ያለው ኤል1 አለ፣ ኤል1 አለ፣ ኤል1 አለ፣ ኤል2 አለ፣ ኤል2 አለ፣ ኤል2 አለ ኢንተርሚዲየት ስዊቻችን። ስለዚህ ተመላሾቹ ወይ ደግሞ የዚህ ወጪዎቹ የቱዌ ስዊች ዋናችን ማለት ነው ከኢንተርሚዲየት ስዊቹ ኮመኖቹ ጋር እናስረዋለን። እዚች ጋር እንዴት ነው ያሰርነው? ኤል1ን ከምን ጋር? ከኤል1 ጋር ከኢንተርሚዲየት ስዊች ኮመን ጋር እናስረዋለን። ከዛ እዚች ጋር በዚህም መጠቀም እንችላለን። እዚህ ጋር አማራጭ አለ ወጪዎቹ። ከዛ በኋላ ወጪዎቹ ኤል1ን ወይም ኤል1ቱን መጠቀም እንችላለን። እዚች ጋር ሁለቱንም መጠቀም እንችላለን። ግን እኛ የተጠቀምነው ኤል1 እና ኤል2ቱን የተጠቀምነው። ስለዚህ የኢንተርሚዲየት ስዊቹ ወጪውን ደግሞ ከምን ጋር እናስረዋለን? ከኢንተርሚዲየቱ ስዊች የወጣውን ከቱዌ ስዊች ወጪዎቹ ጋር እናስራቸዋለን። ከምንና ከምን? ከኤል1 እና ከኤል2 ወጪዎቹ እናስራቸዋለን ማለት ነው። ከዛ እዚች ጋር የኮመኑ የቱዌ ስዊች ሁለተኛ ስዊቻችንን ኮመኑ የት እናደርገዋለን ማለት ነው? የወጣውን ከላምፑ ጋር እንሰጠዋለን። ከላምፕ እዚህ ሉፕ የሚሰራ እንደዚህ ስለሚሆን ነው። ያው ክሎዝ ሉፕ መሆን አለበት አይደለ? አንድ ሰርኪዩት ለመስራት። ስለዚህ እዚህ የወጣውን ኮመኑን ለላምፓን እና ለላምፕቱ እንሰጣለን። እሺ ከዛ ኒውትራል ይቀራናል ማለት ነው። ኒውትራላችን ደግሞ የዚህ ኒውትራላችን ለሁለቱም ላምፕ መስጠት ነው። ለላምፓንም ለላምፕቱ ሰጠን። ከዛ እዚች ጋር ስናበራው ይሄኛውን አምፖል ይበራል፣ ይሄኛውን ይበራል ማለት ነው በሁለቱ። ይሄኛው ስዊች ኦን ኦፍ ስናረግ አንዴ ከዚህ አንዴ ከዚህ ነው ኮኔክት የሚያደርገው። ስለዚህ ይሄ ከዚህ ኮኔክት ቢያደርግ በዚህ ያደርግና ክሎዝድ ሉፕ ይፈጥርና ከዛ አምፖሉ ይበራል ማለት ነው። ከዛ በዚህ ማጥፋት እንችላለን፣ መልሰን ደግሞ በዚህ ማብራት እንችላለን ማለት ነው። ከዛ እዚች ጋም በዚህ አብርተን በዚህ ማጥፋት እንችላለን። አፕሊኬሽን ኤሪያ ቅድም ማስተር ቤድሩም መኝታ ክላስ ወይም ደግሞ ቲቪ ስንጠቀም አይደለ ያልነው። ለምሳሌ ይሄኛው በር ላይ ቢሆን ከዛ ስንገባ በራ። ከዛ ይሄኛው ደግሞ በአንድ በኩል በአልጋው ሳይድ ቢሆን ይሄኛው ደግሞ በአንዱ በአልጋ ሳይድ ቢሆን ከዛ በዚህ ማብራት እንችላለን፣ መልሰን መጥፋት እንችላለን ማለት ነው። በዚህም እንደዛ። ለምሳሌ ቲቪ ስናይ የማብራቱ ረብሾን ቢሆን ደግሞ ይሄ መግቢያው ጋር ቢሆን አብርተን እንገባለን። ከዛ ቁጭ ካልን በኋላ የሚረብሽን አይነት ነገር ከሆነ መሃል ላይ እናጥፍተን የምናየው ነገር ማየት እንችላለን ማለት ነው። ይህንን ይመስላል ወርኪንግ ፕሪንሲፕሉ እንዴት እንደሆነ ነው። አፕሊኬሽን ኤሪያውም በዚህ መልኩ ነው የሚሆነው። ሌላ ደግሞ የቀጣይ ቪዲዮ ላይ ሌሎችም አሉ 3 4 በተለያየ ቦታ ለምሳሌ በአንድ ቦታ ሆኖ ይሄኛውን ለየብቻ እንዴት እንደምንቆጣጠር እናያለን ማለት ነው ቀጣይ። እሺ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነት እንዲሰፋን አድርጉ። በተለይ ኤሌክትሪካል ኢንጂነሪንግ እና ቢውልዲንግ ኤሌክትሪካል ኢንስታሌሽን ለሚማሩ ጓደኞቻችሁ ወይም እህቶቻችሁ እንድታደርሱ በአክብሮት እጠይቃለሁ። በጣም ይጠቅማችኋል እና ሼር በማድረግ ሰብስክራይብ እና ላይክ በማድረግ ተባበሩን። አመሰግናለሁ። በቀጣይ ሌላ ቪዲዮ ይዤላችሁ እስከምመጣ ሰላም ቆዩ። ቻው